የማርቆስ ወንጌል ከመጀመሪያዎቹ የኢየሱስ ሕይወት ዘገባዎች አንዱ ሲሆን የመጀመሪያዎቹ የታሪክ ምስክሮቻችን ይህን ጽሑፍ ማርቆስ ወይም ዮሐንስ ማርቆስ ከሚባል ጸሐፊ ጋር ያገናኙታል። የጳውሎስ አብሮ ሰራተኛና የጴጥሮስም የቅርብ አጋር ነበር። እንደውም ፔፒየስ የተባለው የጥንት የታሪክ አዋቂ እንደሚነግረን ማርቆስ የጴጥሮስን የዓይን እማኝ ምስክርነቶችና ትውስታዎች ሁሉ ሰብስቦ በዚህ መጽሐፍ አካቷል። ነገር ግን ማርቆስ የተለያዩ ሐሳቦችን በዘፈቀደ አላስቀምጠም። በጥንቃቄ ነበር ይህን የኢየሱስን ታሪክ ያዘጋጀው። በመጽሐፉ የመጀመሪያ መስመር ማርቆስ ስለ ኢየሱስ ይህን ተናግሯል። የእግዚአብሔር ልጅ የመሲሁ ኢየሱስ የምስራች መጀመሪያ ነው። እዚህ ጋር የሚገርመው ነገር ማርቆስ የሚያስበውን የተናገረበት ብቸኛ ጊዜ መሆኑ ነው። በቀረው የመጽሐፍ ክፍል የኢየሱስን ተግባራትና ቃላት በማቅረብና ሰዎች ለኢየሱስ የሰጡትን ምላሽ በማሳየት ብቻ ነው ተጽዕኖ የሚያደርግባችሁ። ማርቆስ የኢየሱስን ታሪክ የቀረጸው 3 ክፍሎች እንዳሉት አንድ ትዕይንት ነው። የመጀመሪያው ክፍል የሚከሰተው በገሊላ ሲሆን 3ኛው ደግሞ በኢየሩሳሌም ነው። 2ኛው ደግሞ ኢየሱስ ከገሊላ ወደ ኢየሩሳሌም ሲሄድ ያሳያል። እና ሁሉም ክፍሎች በተደጋገሙ ጭብጦች ላይ ያተኩራሉ። በመጀመሪያው ክፍል ሁሉም ሰው በኢየሱስ ተገርሞ ይህ ኢየሱስ ማን ነው እያለ ነው። በሁለተኛው ክፍል ኢየሱስ መሲህ መሆኑ ምን ማለት እንደሆነ ለመረዳት የከበዳቸው ደቀ መዛሙርቱ ነበሩ። ከዚያም በክፍል 3 ኢየሱስ መሲሐዊ ንጉሥ እንዴት እንደሆነ የሚያሳየውን አስገራሚ ክስተት እንመለከታለን። እስቲ ወደ ውስጥ እንግባና እንዴት እንደሚሆን እንየው። ከቁጥር 1 በኋላ ማርቆስ የሚጀምረው ከጥንት ነቢያት መካከል የነበሩትን ኢሳይያስንና ሚልክያስን በመጥቀስ ነው። እነሱ እግዚአብሔር ራሱ ተገልጦ ሕዝቡን ለሚያድንበትና ንጉሣቸው ለሚሆንበት ለዚያን ጊዜ ሕዝቡን የሚያዘጋጅ አንድ መልእክተኛ ለእስራኤል እንደሚልክ ተናግረው ነበር። ማርቆስ መጥምቁ ዮሐንስን ይላካል እንደተባለው እንደዚያ መልእክተኛ አስተዋውቆታል። እናም ልክ እግዚአብሔር በአካል እንደሚገለጥ የጠበቃችሁ ሳላችሁ ማርቆስ ኢየሱስን ያስተዋውቀዋል። ኢየሱስ ወደ ታሪኩ ሲገባ ሰማያት ተከፈቱና የእግዚአብሔር መንፈስ በኢየሱስ ላይ ወረደ። እግዚአብሔርም የምወድህ ልጄ አንተ ነህ ብሎ ተናገረ። ከዚህ በኋላ ማርቆስ የኢየሱስን ዋና መልእክት ጠቅለል አድርጎ ያስቀምጥልናል። በገሊላ እየተዘዋወረ የእግዚአብሔር መንግሥትን መቅረብ የምስራች አበሰረ። በብሉይ ኪዳን እግዚአብሔር የጀመረውን ዓለምን የማዳን ሥራ ኢየሱስ እየፈጸመ ነው። እግዚአብሔር አብ የሰዎችን ሕይወት አንቆ የያዘውን ክፋት በኢየሱስ በኩል በማሸነፍ ከዚያም ሰዎች ኢየሱስን ተከትለው በግዛቱ ስር እንዲኖሩ በመጋበዝ መንግስቱን በዓለም ላይ መለሰ። ከዚህ በመነሳት ኢየሱስ የእግዚአብሔር መንግስት ሲያመጣ የተገለጠውን የእርሱን ኃይል የሚያሳዩ ብዙ ታሪኮችን ማርቆስ ጽፎልናል። የታመሙ፣ ጉዳት የደረሰባቸው ወይም በጨለማ መንፈሳዊ ኃይሎች ጭቆና ስር ያሉ ሰዎችን ኢየሱስ እየተዘዋወረ ይፈውሳል። በአይሁዶች ዘንድ እግዚአብሔር ብቻ ማድረግ የሚችለውን ነገር ኢየሱስ ያደርግ ነበር። ይኸውም የሰዎችን ኃጢአት ይቅር ማለት ነው። እዚህ ጋር ኢየሱስ የሚያደርጋቸው ነገሮች የተለያዩ ምላሾችን አስገኝቷል። አንዳንድ ሰዎች ኢየሱስን በመከተል የእሱ ደቀ መዛሙርት ሆነዋል። ሌሎች ደግሞ ምን ማሰብ እንዳለባቸው አያውቁም። አንዳንዶች ደግሞ ኢየሱስን ሙሉ በሙሉ አልተቀበሉትም ነበር። በተለይም የእስራኤል መሪዎች እግዚአብሔርን እንደተሳደበና በክፉ ኃይል እንደሚያገለግል አድርገው ይወነጅሉት ነበር። ነገር ግን ኢየሱስ በእነዚህ ምላሾች ምንም አልተደነቀም። እንደውም ትኩረት ሰጥቶት ነበር። ማርቆስ በምዕራፍ 4 ስለ እግዚአብሔር መንግሥት ስውርና ምስጢራዊ ባህሪ የሚናገሩ ብዙ የኢየሱስን ምሳሌያዊ ንግግሮች አካቷል። ኢየሱስም የእርሱ መልእክት በተለያዩ የአፈር አይነቶች ላይ እንደሚወድቅ ዘር እንደሆነ ተናግሯል። አንዳንዶች ተቀባዮች ናቸው፣ አንዳንዶች አይደሉም። ወይም በጣም ትንሽ እንደሆነች እንደ ሰናፍጭ ዘር ነው። የሚጠቅም አይመስልም፣ ነገር ግን በጣም ያድግና ሁሉንም ያስገርማል። የኢየሱስ ነጥብ በእርግጥም የእግዚአብሔርን መንግሥት የሚያመጣው መሲህ እርሱ ነው። ነገር ግን የእግዚአብሔር መንግሥት ማንም የጠበቀው አይነት አይደለም። እናም በሕዝቡ መካከል ስለ ኢየሱስ ያለው ግራ መጋባት በክፍል 1 ማብቂያ ላይ ማርቆስ አጽንዖት ከሰጠው ቁልፍ ሐሳብ ጋር የተያያዘ ነው። ይህም ሐሳብ በኢየሱስ ደቀ መዛሙርት መካከል እንኳን ሳይቀር ግራ መጋባትን አስከትሏል። እነርሱ እንኳን ሳይቀሩ ኢየሱስ ማን እንደሆነ ማወቅ አቅቷቸዋል። ይህ ወደ 2ኛው ክፍል ይወስደናል። የሚጀምረው ወሳኝ በሆነ ንግግር ነው። ኢየሱስ ደቀ መዛሙርቱን ለብቻ ወስዶ ይህን ይጠይቃቸዋል። እናንተ ማን ትሉኛላችሁ? ጴጥሮስም አንተ መሲሁ ነህ ብሎ መለሰ። የኢየሱስ መሲህነት ለጴጥሮስ እስራኤልን ከሮማውያን አገዛዝ የሚታደግ ከዳዊት ዘር የሆነ አሸናፊ ወታደራዊ ንጉሥ ማለት እንደሆነ ግልጽ ነው። ነገር ግን ለኢየሱስ መሲህ መሆን ማለት ሕይወቱን በኢየሩሳሌም አሳልፎ በመስጠት የእግዚአብሔርን አገዛዝ ማምጣት ማለትም የኢሳይያስ 53ቱ የሚሰቃየው አገልጋይ ንጉሥ ነው።
ደቀ መዛሙርቱ አልገባቸውም። እነሱ የመሰላቸው ንጉሡን ኢየሱስ መከተል ዝና፣ ክብርና ተፈላጊነት የሚያስገኝ መስሏቸው ነበር። ነገር ግን ኢየሱስ ግልጽ ያደረገላቸው ነገር እርሱን መከተል ማለት መሞትና የራስን መስቀል ተሸክሞ መሄድ ማለት እንደሆነ ነው። ይህ ማለት አመፅን፣ ትዕቢትን እና ራስ ወዳድነትን መቃወምና ራስን በአገልግሎትና በፍቅር ተግባራት ለሌሎች መስጠት ማለት ነው።